መኪና ለማቆም ፍሪሶን ነው ወይስ ፍሬን ነው መቅደም ያለበት? እሱ እንደ መኪናው ፍጥነትና እንደ ገባው ማርሽ ይወሰናል ማለት ነው። እሱን ከመናገሬ በፊት ቀጣይ ቪዲዮ እንዲደርሳችሁ ፎሎ፣ ላይክ፣ ሼር፣ ኮፕ ሊንክ ማድረጋችሁን አትርሱ። መኪና መለማመድ ከፈለጋችሁ ስልኬ ባዮ ላይ ያለ ያዶ ብላችሁ ደውሉ። መኪናው ፍጥነት ላይ ከነበረ መጀመሪያ ማስቀደም ያለብን ፍሬን ነው ማለት ነው። በፍሬን መኪናውን ካርጋጋን በኋላ የምንፈልገውን ያህል ድረስ ካርጋጋን በኋላ እንደ መኪናው ፍጥነት ፍሪሶናችንን ይዘን ፍሬናችንን ይዘን በሂደት እንቆማለን ማለት ነው እንጂ መኪናው ፍጥነት ላይ ሆኖ መጀመሪያ ፍሪሶን የምናስቀድም ከሆነ የመኪናውን ፍጥነት ይጨምርብናል፣ ያጋጨናል ማለት ነው። በተለይ ቁልቁለት ከሆነ ፎሌ ነው የሚሆነው፣ በጣም ነው ፍጥነቱን የሚጨምርብን ማለት ነው። ስለዚህ መኪናው ፍጥነት ላይ ከነበረ መጀመሪያ ትንሽ የፍሬን ይዘን ካርጋጋን በኋላ ሞተር እንዳይጠፋብን ፍሪሶናችንን ይዘን ፍሬናችንን ይዘን በሂደት እንቆማለን ማለት ነው። መኪናው ግን ቀስ ብሎ እየሄደ በሚኒሞ እየሄደ መጀመሪያ ምንድነው የምናደርገው? እግራችንን በፍሬን ስትሬት እናደርጋለን። ፍሬኑን ግን አንይዘውም። በፍሬን ስትሬት ሬዲ ካደረግን በኋላ መጀመሪያ የምንይዘው ፍሪሶን ነው። ፍሪሶን ከያዝን በኋላ በሂደት ፍሬናችንን ይዘን እንቆማለን ማለት ነው እንጂ በጣም ቀስ ብሎ እየሄደ መኪናው ፍሬን የምናስቀድም ፍሬን የምንይዝ ከሆነ ሞተር ይጠፋብናል ማለት ነው።